ማነሽ የኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁል ጊዜ እመራሃለሁ። ትናንት የመራው፣ በልጅነት የመራው፣ ያኔ በወጣትነት የመራው፣ በሰው ምድር የመራው፣ በስደት ምድር የመራው፣ ዛሬም እመራሃለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። ማክበረም ጩና አሜን በለኝ። አጥንትህን አበረታዋለሁ። ታልፏል ይህን ሁኔታ። ወዳጆቼ ህይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን። እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ፣ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ፣ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። ማነው ተስፋ የለም ያላችሁ? ማነው ትጠፋለህ ያለ? ማነው አብቅቶላል አልቆላል ብሎ የሚነግርህ ማነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ። እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት፣ የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል። የእግዚአብሔር ነገር ይፈልቅላችኋል። ማነሽ የኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁል ጊዜ እመራሃለሁ። ትናንት የመራው፣ በልጅነት የመራው፣ ያኔ በወጣትነት የመራው፣ በሰው ምድር የመራው፣ በስደት ምድር የመራው፣ ዛሬም እመራሃለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። ማክበረም ጩና አሜን በለኝ። አጥንትህን አበረታዋለሁ። ታልፏል ይህን ሁኔታ። ይሰማኝ ካል እበለኝ በእናትህ ልመርቅ እበለኝ። የምታውቃቸው ሰዎች የጠመሙብህ፣ የማታውቃቸው ሰዎች ቀኛቸውን ይሰጧል። ያለበት ሁኔታ ጨለማ ነው፣ እሱስ መንገድ አለ። ምድረ በዳ ነው፣ እሱስ መንገድ አለ። አልገባም፣ እሱስ መንገድ አለ። ወጀብ ነው፣ መንገድ አለ። ማዕበል ነው፣ መንገድ አለ። ክፉ ሰዎች ናቸው፣ መንገድ አለ። ከዛ የምትወጣበት መንገድ አለ። በራለው። እናንተ ስለምትጨነቁብኝ ደግሞ በጣም ስለምትወዱኝ በሁሉም ደግሞ ስለምትረዱኝ አልነግራችሁም። ጥቂቱን ነው የምነግራችሁ እንጂ ያለብኝ ሸክም የሚያስገለግል አይደለም፣ የሚያስቆም አይደለም። ጌታ ግን ሁል ጊዜ ይገርማችኋል፣ መንገድ አለ። ወሩ ሲደርስ መንገድ አለ። ሰዓቱ ሲደርስ መንገድ አለ። ወይኔ ኢየሱስ መንገድ አለው። እግዚአብሔር ረገጥ ያለ ጭብጨባ፣ ጩኸት፣ ፉጨት። ተነሱ፣ ጨብጡትና እንደዚህ በሉት፣ እግዚአብሔር ሁል ጊዜ ይመራሃል በሉት። ጨብጡት፣ እግዚአብሔር ሁል ጊዜ ይመራሃል በሉት። በፀሐይ በተቃጠለ ምድር ፍላጎትን ያረካል በሉት። ንገሩት፣ አጥንት ይበረታል በሉት። ዋን ወርድ ለምትወዱ ሰው ተራመዱና አጥንትን ያበረታል በሉት። አንተም በውሃ እንደረካ የአትክልት ቦታ ትሆናለህ በሉት። ኢየሱስ ጌታን። እንደገና ጭብጨባ፣ ፉጨት፣ ጩኸት ለአምላካችን ለእግዚአብሔር። ኢየሱስ ጌታ